በዓለም ላይ አንድም ትንኝ ወይም ወባ የሌለባት ሀገር የት እንደሆነች ያውቃሉ? ፖሊሶቿ መሳሪያ የማይዙባት፣ የጦር ሰራዊት የሌላትና በየመንገዱ ትኩስ ውሃ ከምድር የሚፈልቅባት አስገራሚ ምድር አይስላንድ። ባለፈው ቪዲዮ ላይ አስተያየታችሁን የሰጣችሁኝ ያበረታታችሁኝና አብራችሁኝ ላላችሁ በሙሉ ከልብ አመሰግናለሁ። የእናንተ ኮሜንት ለኔ ትልቅ ብርታት ነው። አሁንም ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። ወደ ቀጣዩ ቪዲዮ እንግባ። ሰላም ቤተሰቦች እንደምን አላችሁ? ዛሬ የምንጓዘው በተፈጥሮ ተአምራት ወደ ተሞላችውና በዓለም ላይ እጅግ ሰላማዊ ወደ ሆነችው አይስላንድ ነው። አይስላንድ ውስጥ ለምን ትንኝ የለም? ሰዎች ውስጥ እንዴት ከእሳተ ገሞራ ጋር አብረው ይኖራሉ? ዛሬ የአይስላንድን ድንቅ ሚስጥራት ይዘንላችሁ ቀርበናል። ሰብስክራይብ በማድረግ አብራችሁን ቆዩ። ትንኝ የሌለባት ሀገር። አይስላንድ በዓለም ላይ ትንኝ የሌለባት ብቸኛ ሀገር ናት። ሳይንቲስቶች ምክንያቱም በትክክል ባያውቁትም የአየሩ ሁኔታ ለትንኞች ምቹ ባለመሆኑ አንድም ትንኝ አታገኙም። ይህ ማለት ወባ ወይም ሌላ በትንኝ የሚመጣ በሽታ የለም ማለት ነው። ለዚህ ነው ሰዎች በተፈጥሮ ውስጥ ያለምንም ስጋት የሚዝናኑት። ፖሊስና ሰላም። አይስላንድ ለዓመታት በዓለም ላይ ሰላማዊ ሀገር ተብላ አንደኛ ደረጃ ትይዛለች። የሚገርመው ነገር ፖሊሶቿ መሳሪያ አይይዙም፣ ምክንያቱም ወንጀል የለም ለማለት በሚያስደፍር ሁኔታ ዝቅተኛ ነው። የሀገሪቱ ጦር ሰራዊትም የላትም። ሰላሟን የሚጠብቁት በሰዎች መካከል ባለው መከባበር ነው። እሳተ ገሞራና በረዶ። አይስላንድ የበረዶና የእሳት ምድር ትባላለች። በአንድ በኩል ትላልቅ የበረዶ ተራሮች ሲኖሩ፣ በሌላ በኩል ደግሞ ንቁ የሆኑ እሳተ ገሞራዎች አሉ። ይሁን እንጂ አይስላንዳውያን ይህንን የተፈጥሮ ኃይል ለጥሩ ነገር ይጠቀሙበታል። መላው ሀገሪቱ የምትጠቀመው የኤሌክትሪክ ኃይልና የቤት ውስጥ ሙቀት የሚመነጨው ከምድር ውስጥ ካለው ትኩስ እንፋሎት ነው፣ ወይም ደግሞ ጂኦተርማል ኢነርጂ እንደሚሉት ማለት ነው። እንግዲህ አይስላንድ ማለት ተፈጥሮ በነፃነት የምትፈስባት ድንቅ ምድር ናት። እናንተስ ትንኝ በሌለባትና ፖሊስ መሳሪያ በማይዝባት ሀገር መኖር ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ይቆዩን።